ሳይን አፕ አድርጋችሁ ስለገባችሁ ብቻ የመጀመሪያ ነፃ ዊዝድሮ የሚሰጥ አፕ እንዳያመልጥ። በዛሬ ቪዲዮ የምናየው አዲስ አፕሊኬሽን ሲሆን ይህም ስራ ጌም በመጫወት ብቻ በቀን ከ$10 በላይ መስራት ትችላላችሁ። የአፕሊኬሽኑን ሊንክ በዲስክሪፕሽን ቦክስ እና በቴሌግራም ላይ አስቀምጫለሁ። ሰብስክራይብ እያደረጋችሁ አፕሊኬሽኑን ዳውንሎድ ካደረጋችሁ በኋላ እዚህ ጋር አሁን እናንተ በምትፈልጉት ኢሜል እንድትገቡ አድርጋችኋል። የምትፈልጉትን አንድ ኢሜል ነክታችሁ ወደ አፕሊኬሽኑ ግቡ። እዚህ ጋር እንደምታዩት እንደገባችሁ ከላይ በኩል 100 ፖይንት ይሰጣችኋል ማለት ነው። አሁን ከታች በኩል እዚህ ጋር እንደምታዩት ስክራች ኢት የሚለው ላይ አንድ ሜሴጅ መጥቷል። እዚህ ጋር ትፍቃላችሁ ማለት ነው። ስፍቁ እዚህ ጋር እንደምታዩት 399 ፖይንት ሰጥቶኛል ማለት ነው። አሁን እኔ ዊዝድሮ ለማድረግ አንድ ፖይንት ብቻ ነው የቀረኝ። ይህንንም አንድ ፖይንት ጌም በመጫወት ብቻ ሰርቼ ዊዝድሮ ሳረግ ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። እዚህ አፕሊኬሽን ላይ የምንሰራቸው ስራዎች ከታች በኩል እንደምታዩት አፕ ታስክ እና ሰርቬይ ኦፈር የሚሉትን ሁለት ስራዎችን ነው የምሰራው። እነዚህ ሁለት ስራዎች አሁን ለጊዜው ጠቁረዋል ማለት ነው። አንድ ጊዜ ብነኩ ራሱ እዚህ ጋር እንደምታዩት ሎክድ ነው እያለኝ ነው፣ ዝግ ነው። አሁን እነዚህ ጨዋታዎችን ለመክፈት ከፈለጋችሁ ከላይ በኩል እንደምታዩት ፕላይ ነው የምትል አይከን አለች ማለት ነው። እሷን አንድ ጊዜ ነክታችሁ ከታች በኩል አሁንም ኮንቴንት ብላችሁ እለፉ ማለት ነው። አሁን ለኔ እዚህ ጋር የምታዩትን ጌም አውርጄ እንድጫወት እያደረገኝ ነው። ሌቭል 6 ከደረስኩኝ 17 ፖይንት እሰጣለሁ እያሉኝ ነው። ስለዚህ አፕሊኬሽኑን ዳውንሎድ አድርጌ ተጫውቼ ልመለስ። እንደምታዩት አፕሊኬሽኑን ዳውንሎድ አድርጌ እና የተለያዩ ጌሞችንም ዳውንሎድ አድርጌ ተጫውቼ እየተመለስኩኝ ነው። ፖይንቱም ለኔ ገብቶልኛል ማለት ነው። አሁን ዊዝድሮ ማድረግ እችላለሁ። እዚህ ጋር እንደምታዩት ከላይ በኩል ወደ 522 ፖይንት አለኝ። ወደ በኋላ ዊዝድሮ አድርጌ ያሳያችኋለሁ። ከታች በኩል አፕ ታስክ እና ሰርቬይ ኦፈር የሚሉትም ሁለቱም ከፍቶልኛል። አፕ ታስክ የሚለውን ብነኩ እዚህ ጋር የተለያዩ ታስኮች አሉ። ለምሳሌ አንዱን ነክታችሁ በገቡ እዚህ ጋር እንደምታዩት በጣም ብዙ ስራዎች አሉ። በጣም ብዙ ፖይንትና ዶላር የሚያስገኙ ስራዎች አሉ። እዚህ ጋር እንዴት ነው የምትሰሩት? አንድ አፕሊኬሽን ታወርዳላችሁ። ካወረዳችሁ በኋላ ለምሳሌ ጌም ከሆነ ሌቭል ሲጨምሩ እዚህ ጋር ያንን ጌም ሲጨርሱ ፖይንት ይሰጣቸዋል። ለምሳሌ እዚህ ጋር እንደምታዩት ይህንን ጌም አውርጄ እንድጫወት እያደረገኝ ነው። ጌሙን ተጫውቼ ሌቭሌንም እየጨመርኩኝ ከሄድኩ ፖይንቴም እየጨመረ ይሄድልኛል። ጌት የምትለውን እየነካችሁ እያወረዳችሁ መጫወት ትችላላችሁ። በጣም ብዙ ስራዎች አሉ ማለት ነው። እኔ ስለማልፈልግ አሁን እወጣለሁ ማለት ነው። ሌላኛው እንደምታዩት ሰርቬይ ኦፈር የሚለው ይሄኛው አብዛኛው ጊዜ ኢትዮጵያ ላይ ስለማይሰራ ተውት ማለት ነው። ሁለተኛው ከታች በኩል እንደምታዩት ስክራች ኢት የሚለው ነው። አንድ ጊዜ ነክታችሁ በገቡ እዚህ ጋር እንደምታዩት ይሄኛው የመፋቂያ ቦታ ነው። እዚህ ጋር እንደምታዩት ኢንስትራክሽኑ አንድ ጌም ማውረድ አለባችሁ። ካወረዳችሁ በኋላ ይህንን ጌም ለአንድ ደቂቃ ስትጫወቱ ለእናንተ የመፋቂያ ካርድ ወይም እንደ ሎተሪ አይነት ይሰጣሉ ማለት ነው። ፕላይ ጌም የምትሏን እየነካችሁ ጌም የተጫወታችሁ ፖይንት መሰብሰብ ትችላላችሁ። ለኔ እዚህ ጋር እንደምታዩት እኔ ስፍቅ 10 ፖይንት ሰጥቶኛል። ቀደም ጌም አውርጄ ስለተጫወትኩኝ ነው ማለት ነው። ቀጣዩ ደግሞ እንደምታዩት ኢንቫይት የሚለው ነው። እዚህ ጋር የተለያዩ ጓደኞቻችሁን ኢንቫይት ማድረግ ትችላላችሁ። ከላይ በኩል ያለችውን ሊንክ አንድ ጊዜ ኮፒ አድርጋችሁ ለምትፈልጉት ሰው ልካችሁ ያም ሰው በእናንተ ሊንክ ሲገባ እዚህ ጋር እንደምታዩት 1000 ፖይንት በቀላሉ ጓደኞቻችሁን ኢንቫይት በማድረግ ከ1000 ፖይንት በላይ መስራት ትችላላችሁ። የመጨረሻው የሚሆነው ደግሞ ወደ ዊዝድሮ ሲስተም ነው የምንሄደው። ከታች በኩል እንደምታዩት ሪዲም የምትላለች እሷን አንድ ጊዜ ስነኩ እዚህ ጋር እንደምታዩት በተለያዩ አማራጮች ገንዘባችሁን ልታወጡ ትችላላችሁ። እኔ ዊዝድሮ ለማድረግ የፈለኩት በዩኤስዲቲ ስለሆነ ዩኤስዲቲ የምትሏን አንድ ጊዜ ነካለሁ። እዚህ ጋር እንደምታዩት 500 ፖይንት ሲደርሱ በቀላሉ ማውጣት ትችላላችሁ። ያም ወደ $0.05 አካባቢ ነው። እሷን አንድ ጊዜ አረንጓዴ የሆነችዋን አንድ ጊዜ ተነካላችሁ። እዚህ ጋር እንደምታዩት ባይናንስ የከፈታችሁበትን ትክክለኛውን ኢሜል አስገቡ ይላችኋል ማለት ነው። ትክክለኛውን እናንተ ባይናንስ የከፈታችሁበትን ማስገባት አለባችሁ ማለት ነው። በዛ አካውንት ነው ለእናንተ የሚገባላችሁ። ከዛ ሰብሚት ሪኩዌስት የምትሏን አንድ ጊዜ ንኩ። እዚህ ጋር እንደምታዩት ኮንፊርም የምትሏን ንኩ ማለት ነው። በ48 ሰዓታት ውስጥ ይደርሳል እያለኝ ነው። ስለዚህ ከታች በኩል ኮንፊርም የምትሏን ከነካችሁ በኋላ እንደምታዩት ሪኩዌስት ሰብሚትድ ብሎኛል። ከ48 ሰዓታት በኋላ ወደ ባይናንስ ይገባልኛል እኔ ባስገባውት ኢሜል ማለት ነው። እንደምታዩት በሪዋርድ ሂስትሪ ላይ ወይም በዊዝድሮ ሂስትሪ ላይ እኔ ዊዝድሮ አድርጌያለሁ ፕሮሰሲንግ ያለኝ ነው። ከሰዓታት በኋላ $0.05 ወደ አካውንቴ ይገባል እያለኝ ነው። አሁን እነሱ እስከሚያስገቡ መጠበቅ አለብኝ። ከሰዓታት በኋላ ፔድ ብሎኛል፣ ተከፍሏል፣ ገብቷል እያለኝ ነው። ባይናንስም እንደገባልኝ መልእክት አምጥቶልኛል ማለት ነው በኢሜይሌ። እዚህ ጋር እንደምታዩት ወደ $0.05 ገብቶልኛል እያለኝ ነው። አሁን እስኪ ወደ ባይናንሳችን የገባውን እንያ። እዚህ ጋር እንደምታዩት $0.05 ወደ ባይናንስ ገብቶልኛል። ማረጋገጫውን ከፈለጋችሁ ከታች በኩል ኖት ከሚለው መስመር ላይ ኤሚክሪፕቶ አፕ የሚል አለ። ከኤሚክሪፕቶ እንደገባልኝ እየገለጸኝ ነው። እዚህ ጋር እንደምታዩት ሪፍሬሽም እያደረኩኝ ነው። ወደ ባይናንስ በትክክል ገብቶልኛል። አንድ ጌም በመጫወት ብቻ ከ$10 በላይ መስራት ትችላላችሁ። የዛሬ ቪዲዮ ይህንን ይመስላል። በቴሌግራማችሁ ድርቲፕ ብላችሁ በቀላሉ ማግኘት ትችላላችሁ። የአፕሊኬሽኑን ሊንክ በዲስክሪፕሽን እና በቴሌግራም ላይ አስቀምጫለሁ። ኢንስታል አድርጋችሁ ሳይን አፕ አድርጋችሁ በቀላሉ ዊዝድሮ አድርጉ። ሰብስክራይብ፣ ላይክ እንዳይረሳ። ይቸማችሁ።